አሁን ሴኩላራይዜሽን ስንል ይሄ ዓለም አቀፍ ከሆነው በተለይም ይሄ በቅርብ የምንሰማው ነገር አለ አይደለ? ኒው ወርልድ ኦርደር የሚባለው በግሎባላይዜሽን ስር ሆኖ የመጣው ዓለምን በአንድ ባህል፣ በአንድ ሃይማኖት፣ በአንድ መንግስት የመመስረት ወይም የመግዛት የእነ አሜሪካ ስልትና ስትራቴጂ አለ። ሴኩላሪዝምን ከዛ ጋር አያይዘን ማንሳት እንችላለን። በጣም እንደ አንድ ቱል አድርገን ማንሳት እንችላለን። የኒው ወርልድ ኦርደር አንድ ቱል ሳይሆን ዋና ቱል ነው እንጂ ዋና መሳሪያ ነው። ምክንያቱም የሁለተኛ ዓለም ጦርነት በኋላ እኮ ማሰብ ሲጀምሩ ለምንድነው ትላልቅ ጦርነቶች የሚነሱት? ለምንድነው ሁሉ ሰው የሚያልቀው? መነሻ ሁሉ ጊዜ ነገሮች እኮ አዎንታዊ ናቸው። አንድ ሊቅ በአዎንታዊ ነው ሁሉ ነገር የሚሰራው። ከዛ በኋላ ነው ለጥፋት ሰዎች የሚጠቀሙበት። እንዳውም ጥፋት መሆኑንም አያውቁም እነዚህ ራሱ ይሄን የሚያደርጉ ሰዎች። ለመልካም ሊሆን ይችላል የሚያደርጉት። በነገራችን ላይ ለምሳሌ በሁለተኛው ዓለም ጦርነት በኋላ እነ ኪሲንጀር ሌሎችም ስለ ጦርነት አነሳስ ሲወያዩ ለምን ሰው የሚጣላው ሲባል ብዙ ጊዜ ሴኩላር ሰው የሚመልሰው የሀብት ማነስ ሰው በሽሚያ ይጣላል ይላል። ሰውም በሆድ ደረጃ ብቻ ስለሚያይ ማለት ነው። ሁሉ ጊዜ ሰው ለሌላ ክብር እንደሚጣላ አያውቁም። በሆድ ደረጃ ዝንጀሮ ነው ብለውታል። ባለፈው እንዳልነው ሰው ከዝንጀሮ የተገኘው ካልከው በቃ ሆድ ነው አላማው አይደለ? መዝናናት፣ ሰፊ ቦታ መያዝ፣ ሁሉ ነገር የኔ ነው ማለት። አሁን ኢትዮጵያ ውስጥ እንደተፈጠረው አይነት ሁሉ ነገር የኔ ነው ድርቅ ማለት አይነት ነገር እና እነሱም እንደዛ ነው የሆኑት። ልክ ሁለተኛ ዓለም ጦርነት ያን ሁሉ ሲፈጅ ለምንድነው ግን ሰው የሚጣላው ብለው ተነሱ። መልስ ሲመልሱ መልስ እንግዲህ ዲያግኖሲስ ላይ ምርመራ ላይ ከተሳሳት መፍትሄ ላይም ተሳሳታለህ። ሰው የሚጣላው አሉ የተለያየ እሴት ስላለው ነው። አንዱ በአንዱ ላይ እሴት ለመጫን ነው አሉ። አንዱ ክርስቲያን ነው፣ አንዱ እስላም ነው፣ አንዱ የአማኒ ነው። ስለዚህ ፍላጎታቸው የተለያየ ነው እና ይጣላሉ። ዓለም ሰላም እንዲሆን፣ ሰው ሁሉ በወንድማማችነት እንዲተያይ፣ አንድነትና ፍቅር እንዲኖር አንድ ዓለም አቀፍ ወይም ዩኒቨርሳል ቫሊዩ ወይም ዓለም አቀፍ እሴት መመስረት አለብን የሚል ነው። ይሄ ጁሊያን ኦክስሌይ ነው ይሄን የጀመረው በ1945 46 አካባቢ። እንዳውም የጁሊያን ኦክስሌይ መጽሐፍ አለ። የዩኔስኮ መሰረት የጣለው እሱ ነው። ጁሊያን ኦክስሌይ ማለት የእንግሊዝ የላይፍ ሳይንስ ሊቅ ነው። አባቱ ደግሞ ሰር ኦክስሌይ የዳርዊን ቡልዶግ ይባል ነበር። የሱ በቃ ዋንኛ ጠበቃ ነው የዳርዊን። ሁሉ ነገር በዝግመተ ለውጥ ነው የመጣው ብሎ የሚያምን ነው። ስለዚህ ጁሊያን ኦክስሌይ ምን ይላል? ዩኔስኮን ለመስረት ምክንያት የሆነው እሱ ነው። ብዝሃ እሴትን ወደ አንድ እሴት ሰብስበን ሰው ሁሉ እንዲግባባና ጦርነት እንዲቀር እናርግ ነው መጀመሪያው ሐሳብ። ኒው ወርልድ ኦርደር እዚህ ጋር የሚጠነሰሰው ማለት ነው። ስለዚህ አዲስ ክርስትናንም እስልምናንም ሌሎቹንም ሃይማኖት መጥፋት አለባቸው። መጥፋት ግን በጉልበት በሰይፍ ከሆነ ሰው ለሃይማኖት ሰማዕት ስለሚሆን አይቻልም። ምንድነው የምናደርገው? ሃይማኖቶች ሁሉ እኩል ናቸው መጀመሪያ እንላለን። ቀጥሎ ተቻቻሉ እንላለን። መቻቻል ማለት ማንም እውነትን ዲፌንድ እንዳያደርግ መከልከል ማለት ነው። ተፋቀሩ ግን አንልም። ልብ በል ተቻቻሉ ነው የምንለው። መቻቻል ማለት እውነትን ዲፌንድ አታርግ ነው። ዝም በል በቃ በልብ ያዝ እንጂ አትናገር። ለዚህ ነው ሃይማኖት አሁን መስሪያ ቤት አንዳንድ መስሪያ ቤት ክርህን ስታሳይ ይከለክለዋል። እንደውም ኢትዮጵያ ሚዲያ ላይ ጋዜጠኞች ክር እንዳያረጉ ምልክት እንዳይኖርህ እንዲያው ዝም ብለህ ዝንጀሮ ተብለህ በቃ ለምልክት ይኖራል። ኒውትራል ማረጊያ ናቸው እነዚህ። እና ኒው ወርልድ ኦርደር የምንለው አዲሱ የዓለም አቅጣጫ ምንለው አሰላለፍ ምንለው ያን ጊዜ ነው የተጀመረው። አንዱ መሳሪያ የተባለው ሴኩላሪዝም ነው። አንተም እምነትህን በራስ ያዝ፣ ታሪክህንም በልብህ አነብንብ ስትፈልግ። ግን እኔ ጋር ስትመጣ የምትማረው እኔ ዲዛይን ያረኩልህን ስርዓተ ትምህርት ነው። መስሪያ ቤት ስትመጣ እኔ የምልህን ብቻ ነው የምታደርገው። ሃይማኖት ስትል በቃ እሁድ ካመለክ ይበቃል እዛው ግቢ ውስጥ ይዘው ግን እንዳትወጣ መንገድ ላይ እንዳላዩ ያን ሃይማኖት ምልክት ትለዋለህ ማለት ነው። እና ሲስተማቲካሊ ከፐብሊክ ስኩዌር ታስወግደዋለህ። ከሰው ኢሜጅ ታጠፋውና ልጆቹን በሙሉ ትምህርት ቤት ከተህ ብሬኖች ታረጋቸዋለህ። ይሄ ሴኩላራይዜሽን የኒው ወርልድ ኦርደር ዋናና ማዕከላዊ መሳሪያ ነው። ከዛ በኋላ የንግድ ህጎች ታወጣለህ። ኢን ተርምስ ኦፍ ሰርቫይቫል ኦፍ ዘ ፊተስት ያ ውድድር ነው። ዳርዊኒያን ነው። WTO እኮ ኢትዮጵያኑ ትገባው እንግዲህ ፓተንቶች ይኖሩሃል፣ የታዘዝከውን ትሰራለህ። ከዛ ቴሪ ኦፍ ኮምፓራቲቭ አድቫንቴጅ አንተ ማረስ ነው እንጂ ፓክ ማድረግ ፕሮሰስ አድርጎ ፓክ ማድረግ አይገባም ሁሉ ሊሉ ይችላሉ። እና ይሄ ሁሉ የኒው ወርልድ ኦርደር ጋር የተያያዘ ነው። ፍልስፍናው ምኑምና ሴኩላሩ ዋና መሳሪያ ነው። ለሱ ደግሞ ሚዲያና መደበኛ ትምህርት ዋና መሳሪያ ነው። እሱ ነው የሚያንጫጫን በትምህርት ጉዳይ።